ሰላም እንዴት ናችሁ? ደህና ናችሁ? ስሜ አብዱል መጂድ ቶፊቅ እባላለሁ ከሶፍትዌር ኢንጂነሪንግ ዲፓርትመንት። ዛሬ የምናየው ስለ ኦፕሬቲንግ ሲስተም ነው። ተከታተሉ። ሰላም እንዴት ናችሁ? ስሜ ስራጅ ሱልጣን ይባላል ከሶፍትዌር ኢንጂነሪንግ ዲፓርትመንት ተማሪ። ዛሬ ስለ ኦፕሬቲንግ ሲስተም የተወሰነ ነገር እንላችኋለን። ፕሊዝ ተከታተሉ። ሃይ ጋይስ እንዴት ናችሁ? ስሜ ዳንኤል ኩተማ እባላለሁ ከሶፍትዌር ኢንጂነሪንግ ተማሪ ነኝ። ሁለተኛ ዓመት ነው የምማረው። ዛሬ የምናየው ስለ ኦፕሬቲንግ ሲስተም ይሆናል። ተከታተሉ። ሰላም ጸሎታዊ እባላለሁ ከሶፍትዌር ዲፓርትመንት። ስለ ኦፕሬቲንግ ሲስተም አንዳንድ ነገር እናሳያችኋለን። ተከታተሉ። ሰላም እንዴት ናችሁ? ደህና ናችሁ? እኔ መሪውን መሸሻ ነኝ የሶፍትዌር ኢንጂነሪንግ ተማሪ ነኝ። ከዚህ በመቀጠል የምናሳያችሁ ስለ ኦፕሬቲንግ ሲስተም ይሆናል። ተከታተሉ። Hey, what's up students? My name is Varsik Padianis from Wachama University. Today we are gonna show you something about operating system. Stay connected. ሰላም እንዴት ናችሁ? እንደምን ቆያችሁ? ዛሬ ቨርቹዋል ቦክስ እንዴት እንደምናወርድ መጀመሪያ ወደ ክሮማችን እንገባለን። ክሮማችን ገብተን ቨርቹዋል ቦክስ ብለን ሰርች እናደርጋለን። ከዛ ቨርቹዋል ቦክስ ኦራክል ቨርቹዋል ቦክስ የሚል አለ። ኦፊሻል ዌብሳይታቸውን ወደ ታች ስክሮል አድርገን ከላይ በኩል መጀመሪያ ላይ ያለችውን ክሊክ እናደርጋለን። ከዛ በሚቀጥል ደግሞ ወደ ታች ስክሮል አድርገን ቼክ አድርገን ተመልሰን ደግሞ ዳውንሎድ የምትለውን ኦፕሽን ክሊክ እናደርጋለን። ከዛ በኋላ ደግሞ የዲቫይዛችን አይነት ቼክ እናደርጋለን ማለት ነው። የዲቫይዛችሁ አይነት ምን አይነት ነው? ዊንዶ ነው? ሊኑክስ ነው ወይስ ደግሞ ማክ ነው የሚለውን ቼክ አድርጋችሁ፣ እኔ ኦልሬዲ አሁን የሚጠቀመው ዊንዶው ስለሆነ ዊንዶው የሚለውን ክሊክ አረጋለሁ ማለት ነው። ዊንዶው የሚለውን ክሊክ ሳረግ ኦልሬዲ ያው እንደምታዩት ዳውንሎድ እየሆነልኝ ነው ማለት ነው። ከዛ በመቀጠል ደግሞ ቨርቹዋል ማለት ኡቡንቱን ወደ ክሮም ውስጥ ገብተን ኦልሬዲ እንደምናየው ክሮም ውስጥ ገብተን ኦፊሻል ዌብሳይታቸውን ክሊክ እናደርጋለን። ኦፊሻል ዌብሳይታቸው ላይ ደግሞ በመቀጠል ዳውንሎድ ኢንፍሪ የሚለውን ወደ ታች ስክሮል አድርገን ቼክ አድርገን ዳውንሎድ ኢንፍሪ የሚለውን በፍሪ ነው፣ ኦፊሻል ዌብሳይታቸው በነፃ ስለሆነ ኢንፍሪ የሚለውን ክሊክ አድርገን ከዛ በኋላ ደግሞ ወደ ታች ስክሮል አድርገን 5.9 ኦልሬዲ 6 ጂቢ የምትለውን ዳውንሎድ እናደርጋለን። 5.6 የሚለውን ክሊክ እናደርግና ዳውንሎድ እናደርጋለን። ኦልሬዲ ዳውንሎድ እስከሚያደርግ ድረስ የተወሰነ ያክል መጠበቅ ያስፈልጋል። ከዛ በኋላ እንደምታዩት እዚህ ጋር አንድ ኦፕሽን አለች፣ ዳውንሎድ ነው የሚለውን ክሊክ አደርጋለሁ። ከዛ በኋላ ይጨርሳል ማለት ነው። ሰላም እንዴት ናችሁ? አሁን በመቀጠል የምናየው ወደ ኡቡንቱ ገብተናል። ኦልሬዲ ኡቡንቱ ፒደብሊውዲ አሁን ያለንበትን ለማየት ከፈለግን ፒደብሊውዲ አል። ከዛ በመቀጠል ደግሞ ሜክ ዳይሬክተሪ ብዬ አብዱል የሚል ዳይሬክተሪ ክሬት አረኩኝ። ከዛ እዚህ ጋር ያው እንደምታዩት እዚች ጋር እዚች ጋር አብዱል የሚል ኦልሬዲ ክሬት አደረግን። ከዛ በመቀጠል ደግሞ የምናሳያችሁ ሲዲ አልኩኝና አብዱል አልኩኝ። ሲዲ አልኩኝ አብዱል አልኩኝ። አሁን ያለሁበት የት ነው? ፒዋይዲ ላለው ከዛ አብዱል የሚለው ጋር ነው ያለሁት ማለት ነው። በመቀጠል ሊስት አደርጋለሁ። ምንም ሊስት የለውም አብዱል የሚለው ውስጥ ኤልኤስ ማይነስ ዲቴይሉንም ለማያስፈልግ እዚህ ጋር ቶታሉም 0 ነው ይለኛል፣ ምንም የለም። ከዛ ሲዲቢ አቋርጣለሁ። ከዛ ፎልደር ወጣለሁ። ከዛ አጠቃላይ ሊስት ሳይ የወይን ይመስላል። ኤልኤስ ማይነስ ኤል ሲል ደግሞ ዲቴይሉን ለማየት ከዛ በዚህ ያለው ከዛ ክሊር እለዋለሁ። አጸደውና ማለት ቦታው እንትን ከጅምርት ለመጀመር አጸደዋለሁ። ከዛ በመቀጠል ኤምቪ አብዱል የሚለው ወደ ሌላ ስም ለመቀየር ቢፈልግ ከዛ ኤቢዲ አልኩት። ያው እንደምታዩት አብዱል የሚለው ኤቢዲ ተቀየረ ማለት ነው። ከዛ ሌላኛው ኮማንዳችን ደግሞ አርኤም ዲር ማለት ዳይሬክተሪን ለማጥፋት ነው። ስለዚህ ኤቢዲ የሚለውን አጠፋሁት ማለት ነው። ስለዚህ ከዛ በመቀጠል ደግሞ ናኖ ብዬ ss.txt አልኩኝ። ከዛ ያው ዌልካም ቱ ኦፕሬቲንግ ላብ ብዬ ከዛ ኤንተር አልኩት። ከዛ ወደ እንትኑ ይመልሰኛል፣ ወደ ተርሚናል ይመልሰኛል። ካት ss.txt ያልኩት ለማየት ስፈልግ ማለት እዛው ያው እንደምታዩት እዚች ጋር ዌልካም ቱ ኦፕሬቲንግ ላብ የሚለውን እዛው ዲስፕሌይ ማለት እችላለሁ ማለት ነው። ከዛ ss.txt የሚለውን ፋይንድ ለማድረግ እዛው ያለው ግሪፕ ብዬ ደግሞ እዛ ውስጥ ያለው ለምሳሌ ኮቴሽን ማርክ ዌል የሚለውን ss.txt አልኩት። አያችሁ በቀይ እሷን እንደፈለክ ዌልካም ቱ ኦፕሬቲንግ ላብ የሚለው ለምሳሌ እንደገና
ሲፒ ኤስኤስ ዶት ቴክስቲ ወደ ኤኤ ዶት ቴክስቲ ኮፒ እንዲያደርግ ፈጥሬ ነበር። ያው ኤኤ ክሬት ተደርጎልኛል ማለት ነው። ኤኤ የሚለው ሌላ ክሬት ተደርጎልኛል ማለት ነው። ከዛ በመቀጠል ደግሞ ሲዲ ብዬ ቪዲዮስ አልኩት። ሶሪ እዚህ ጋር ሲዲ አልኩት አቋረጥኩት። ከዛ በኋላ ኤልኤስ እንስት እናያለን። ያለንን ሊስት ያው ኦልሬዲ ያደለት ነውም ስላለ ከዛ ኤልኤስ ማይነስ ኤል ደግሞ ባካ ማለት ዲቴይሉን ለማሳይ ኤልኤስ ማለት ደግሞ ኤልኤስ ማይነስ ኤ ሃይድ የተደረጉ የተደበቁ ፋይሎች እዛ ውስጥ ምን ያክል አሉ የሚለውን ኦልሬዲ ማለት ሪሙቭ አድርገን ስለነበር ድጋሚ ለመያዝ ስለፈለግን ነው ማለት ነው። ከዛ በመቀጠል ከት ስክሪፕት ዶት ኤስኤች እንላለን። ከዛ በመቀጠል ዲቴይሉን እዚህ ውስጥ ያሉ ኮዶች ዲቴይል እናያለን። ያው ይሄ ማለት ስክሪፕቱ ላይ የተጻፉ ኮዶች ናቸው ማለት ነው። ከዛ በመቀጠል ደግሞ ስክሪፕቱ ላይ ያሉ ኮዶችን እንዴት አድርገን ኮማንድ ተጠቅመን ራን ለማድረግ ch mod +x ከዛ ስክሪፕት ዶት ኤስኤች አልኩት። ከዛ በመቀጠል ደግሞ አሁን ኮምፓይል ሆኖልናል። ራን ለማድረግ ዶት ባክዋርድ ስላሽ ስክሪፕት ዶት ኤስኤች ላለው እዛ ውስጥ ያሉ ኦልሬዲ አይተናቸዋል፣ ከተደርገን አይተናቸዋል። ግን እዚህ ጋር ያሉ ዲቴይላቸውን ምን እንደሆኑ ኮዱ ላይ ምን እንደነበረ ኮምፓይል አደረግን። ምንም ምረር የለውም። ከዛ በኋላ ራን አድርገን በዚህ ሁኔታ ማለት እንችላለን። ስለዚህ አሁን ደግሞ በመቀጠል የምናሳያችሁ ወደ ተርሚናላችን እንገባለን። ወደ ተርሚናላችን ከገባን በኋላ ኦልሬዲ እንደምታዩት ፍሎ የሚል ፎልደር ውስጥ ነው ያለው። ከዛ ፎልደሮቹን እንደምታዩቸው እነዚህ ናቸው። ከዛ በመቀጠል ክሊር አልኩትና አዲስ ለእናንተ ለማሳየት ነው። ሲዲ አልኩትና ፍሎ አልኩት ወደ ቼንጅ እንዲያደርግልኝ ነው ማለት እንትኔን ፎልደሬን ቼንጅ እንዲያደርግልኝ ነው። ከዛ በመቀጠል ደግሞ ኤልኤስ አልኩት ፎርክ ዶት ሲ ነው ያለው። ከዛ ፎርክ ዶት ሲ ማለት ከት አልኩና ፎርክ ዶት ሲ አልኩት። ከዛ ያው እዚህ ውስጥ ያለውን ሙሉ ዲቴይሉን ዲስፕሌይ ያደርግልኛል ማለት ነው። ከዛ በመቀጠል ኮምፓይል አደርገዋለሁ። እንደምታውቁት ጂሲሲ ፎርክ ዶት ሲ ማይነስ ኦ ከዛ ፎርክ እላለሁ። ከዛ በንጹህ ሁኔታ ኮምፓይል አድርገዋል። ከዛ በመቀጠል ዶት አሽ ፎርክ ከዛ እላለሁ። ያው በምታዩት ሁኔታ ዲስፕሌይ አድርጎልኛል ሪዛልቱን ማለት ነው። ያው እንደምታዩት በዚህ ሁኔታ ውስጥ ላይ ነበረው ወይም ፎርክ ውስጥ የነበረውን መረጃ ሙሉ የኮዱን ውጤት ዲስፕሌይ አድርጎልኛል ማለት ነው። በመቀጠልም ክሊር ይለዋለሁ ማለት አዲስ ሲዲ አልኩና ሲዲ ብዬ ከፎሎወር ማለት ፎሎው ከሚለው ፎልደር ወጥቻለሁ። አሁን ፎሎው ከሚለው ፎልደር ወጥቻለሁ። ከዛ በመቀጠል ሲዲ ብዬ ከፍሎው ፎልደር ከወጣሁኝ በኋላ ታይፕ የማደርገውን ከዛ ሲዲ ስኬጁል አልኩኝ። ስኬጁል ውስጥ ኤልኤስ አልኩኝ። ራውንድ ሮቢ አለኝ፣ ፍረስት ካም ፍረስት ሰርቭድ አለን፣ ሾርተስት ጆብ ፈርስት አለኝ። እነሱን ሊስታቸውን አየው ዲቴይላቸውን። ከዛ በኋላ ከት ራውንድ ከት አልኩና ይቅርታ ፍረስት ካም ፍረስት ሰርቭድ ዶት ሲ አልኩኝ። ከዛ ፍረስት ካም ፍረስት ሰርቭድ ውስጥ ያለውን ኮድ ዲቴይሉን ያው እንዲያርጌ ዲስፕሌይ ያደረኩኝ። እዛ ሄጄ መልፋት ወይም ደግሞ መጥራት ሳያስፈልገኝ በኮማንድ ብቻ ዲቴይል ኮዱን አየው። ከዛ በመቀጠል ደግሞ ኦልሬዲ ራን ለማድረግ የሚጠበቅብን ጂሲሲ ፍረስት ካም ሶሪ ፎርክ ኖ ጂሲሲ ቅርታ ጂሲሲ ፎርክ ዶት ሲ ፈርስት ካም ፈርስት ሰርቭድ ዶት ሲ ማይነስ ኦ ፈርስት ካም ፈርስት ሰርቭድ ከዛ ኮምፓይል አድርጎልኛል። ከዛ ዶት ፈርስት ካም ፈርስት ሰርቭድ ዶት ፈርስት
ዶት ፈርስት ካም ፈርስት ሰርቭድ አልኩኝ። ኢንተር ፓሬንት ፕሮሰስ ነው የሚለኝ ማለት ፕሮሰሶችን ያስገባው በቁጥር ያው እነዚህን ይመስላሉ። በረስት ታይሙ፣ ዌይቲንግ ታይሙ እንዲሁም ደግሞ ተርንአራውንድ ታይሙ በዚህ ልክ ማለት በራሱ ጊዜ ካልኩሌት አቨሬጅ ዌይቲንግ ታይም አቨሬጅ ተርንአራውንድ ታይማቸውን ካልኩሌት አድርጎ ይሰጠኛል ማለት ነው። ከዛ በመቀጠል ኤልኤስ ብዬ ሊስታቸውን ያው እንደምታውቁት ሊስታቸውን በዚህ ዘረዘረልኝ ኤልኤስ ማይነስ ኤል። ከዛ በኋላ ካት አልኩና ሾርተስት ካም ፈርስት ሾርተስት ጆብ ፈርስትን ከዛ በኋላ ያው በዚህ ሁኔታ ዲቴይሉን እናያለን ማለት ነው። አሁን ደግሞ የምናየው ኢንተርፕሮሰስ ኮሚኒኬሽን የምንለው ወይም ደግሞ የፕሮሰሶች እርስ በርስ ግንኙነት የምንላቸው ነገሮችን እናያለን። ብዙ ሰዓት ገለልተኛ የሆኑ ፕሮሰሶች እርስ በርሳቸው መረጃ እንዲለዋወጡ ወይም ደግሞ ኢንፎርሜሽን ሼሪንግ የምንለውን ነገር እንዲያደርጉ የምንሄድበት መንገድ ነው። ያ ማለት ኮሚኒኬሽን ዊዝ ፓይፕ የምንለው በፓይፕ አማካኝነት በወላጅና ፓሬንት አማካኝነት ከላይ ፓሬንት እና ቻይልድ ብለን በፈጠርናቸው አማካኝነት እነዚህ ነገራቶች ፕሮሰሰሮች በመካከላቸው ወይም በፓይፕ አማካኝነት ምን ያደርጋሉ? መረጃን ሼር ያደርጋሉ ማለት ነው። ቀጣይ በመቀጠል ደግሞ ምናልባት ሲንክሮናይዜሽን ሲሞፋር የምንለው ከዛ እነሱ ደግሞ እንደ ትራፊክ ናቸው። ውስጥ ላይ እንደ ትራፊክ ናቸው። ነገራቶች ምን ይሆናሉ መሰላችሁ? ሲጋጩ አንድ ፕሮሰስ ከአንድ ፕሮሰስ እንዳይጋጩ ወይም ደግሞ ራይስ ኮንዲሽን የምንለው እንዳይፈጠር የሚያደርጉ ናቸው ማለት ነው። እነሱን ደግሞ ቀጥታ በተግባር የምናያቸው ይሆናል ማለት ነው። ተከታተሉን። መጀመሪያ ወደ ተርሚናላችን እንገባለን። ከዛ በመቀጠል መጀመሪያ ስኬጁል የሚለውን እናጥፈውና ሲዲ ብለን እንጭናለን። ከዛ በኋላ ኦልሬዲ ምናልባት ለማሳያታችን ነው ክሊር ብለን እናጠፋለን። ከዛ በመቀጠል ደግሞ ሶሪ ከዛ በመቀጠል ደግሞ ኦልሬዲ ትንሽ እየዘገየ ነው። ከዛ ሲዲ ብለን ፓይፕ እንላለን። ወደ ፓይፕ ገባን። ከዛ በኋላ ኤልኤስ ማለት ፓይፕ ላይ ያሉ ነገራቶችን አየናቸው፣ ልስታቸውን አየን። እነዚህ ፋየርፎክስ፣ ፓይፕ ዶሲ፣ ሴማፎር ዶሲ፣ ፍሬምወር አፕዴተር እነዚህ ሁላቸውም አሉ። ኦልሬዲ እነዚህ ሊስት ናቸው ማለት ነው። እና ሴምፈር ላይ ከዚህ ከጎን እንደምታዩት ሁላቸውም አሉ። ፓይፕ ዶሲ፣ ሴማፎር ዶሲ የምንላቸው። አሁን ደግሞ እዛ ባንገባስ፣ ለምሳሌ ባንገባ ምን እናደርጋለን? ከት ብለን ፓይፕ ዶሲ ብለን እነዚህ ነገራቶች ዲስፕሌይ ላይ እያንዳንዱ ፓይፕ ዶት ሲ ላይ ያለውን ኮድ በዚህ ሁኔታ በዚህ ልክ ማየት እንችላለን ማለት ነው። ከዛ በመቀጠል ደግሞ ያው ኦልሬዲ እነዚህ ቻይልድ እና እንትኖች እንዴት እንዲግባባሉ የሚለው ነው። ከዛ በመቀጠል እንዴት ራን እናደርገዋለን ኮማንድ ተጠቅመን ጂሲሲ ፓይፕ ዶት ሲ ማይነስ ኦ ፓይፕ እንላለን። ከዛ ምንም ስህተት የለውም ራን ማለት ኮምፓይል አድርጎልናል። ከዛ ራን ለማድረግ ኤን ተጠቀም። ከዛ በኋላ ፓሬንት ዊዝ ሜሴጅ ቱ ፓይፕ፣ ከዛ ቻይልድ ሜሴጅ ሪሲቭድ ፍሮም ፓይፕ አለ። ሄሎ ፍሮም ፓሬንት አለው። አይፒሲ ወይም ደግሞ ኢንተር ፕሮሰስ ኮሚኒኬሽን ዩዚንግ ፓይፕ ፎር ዋት ወርኪንግ ማለት ነው የሚለውን እነዚህ ነገራቶች ኮሚኒኬት እንደሚያደርጉ አድርጎ ከለያየነውን ኮድ አይተናል ማለት ነው። ከዛ በመቀጠል ደግሞ እንደምታዩት አሁን ወደ ሴማፎር እንሄዳለን። ከት ብለን
semaphore dot c sorry cut semaphore dot c ያው እንደምታዩት ይሄን ኮድ ሴማፎር ውስጥ መኖሩን አየን። አሁን ዲስፕሌይ ላይ ወይም ደግሞ ተርሚናላችን ላይ ይሄኛው እንደሚፈጠር አይተናል። ኮዳችንን አይተናል ኦሬዲ። አሁን ወደ ኮምፓይል ያ ማለት የኦፕሬቲንግ ሲስተም ኮድን ተጠቅመን እንዴት አድርገን ኮምፓይል እናደርገዋለን። ጂሲሲ ሴማፎር ዶት ሲ ከዛ ማይነስ ኦ ሶሪ እዚህ ጋር እንትኑን ስሙን ስላልጻፍኩኝ ነው ሶሪ። ጂሲሲ ሴማፎር ዶት ሲ ሶሪ ከዛ በመቀጠል አሁን ጂሲሲ ሴማፎር ዶት ሲ ማይነስ ኦ ሴማፎር ከዛ ኢንተር እንለዋለን። ያው በትክክል ኮምፓይል አድርጎልናል። አሁን ዶት ፎርዋርድ ስላሽ ሴማፎር እንላለን። ከዛ አሁን ምን እንደተፈጠረ እዩት። በራሳቸው ጊዜ ኢንተርኮሙኒኬሽን ወይም ደግሞ ኢንተርፕሮሰስ እንዳይጋጩ ያ ማለት አንዱ ከአንዱ እንዳይጋጭ ራይዝ ኮንዲሽን እንዳይፈጠር የሚያደርጉበት ሂደት ነው ማለት ነው። ከዛ አሁን በዚህ ሁኔታ ደግሞ አሁን ኦልሬዲ ፓይፕ ውስጥ ነው ያለ ነው። በፓይፕ ውስጥ መውጣት እንችላለን። በመቀጠል ደግሞ የምናየው ሚሞሪ ማናጅመንት ነው። እንዴት ነው ሚሞሪን ማኔጅ የምናደርገው ወይም ደግሞ ኤፊሽንትሊ መጠቀም የምንችለው የምንለው አንዳንድ ነገራቶችን እናያለን ማለት ነው። ከነዚህ መካከል ፕሮሰስ አድሬስ ስፔስ የምንለው አንድ ፕሮግራም በሚሞሪ ወይም ደግሞ ራም ላይ ሲቀመጥ እንዴት እንደሚከፋፈልም ማየት የምንችልበት ማለት ነው። ያ ማለት ደግሞ አንድ ፕሮሰሰር በሚሞሪ ላይ ሲቀመጥ በአራት ዋና ዋና ክፍሎች እንትን ይሆናል ማለት ይካፈላል። እነዛም ቴክስት ወይም ደግሞ ኮድ ሴግመንት ብለን የምንጠራቸው እነሱ ደግሞ እንትኖች ኢንስትራክሽን ብለን የምንጠራቸው ነገራቶች የሚቀመጡበት ቦታ ነው። ሁለተኛው ደግሞ ዳታ ሴግመንት ወይም ደግሞ ግሎባል ቫሪያብል ወይም ደግሞ ኤኒዌር ኮል ሊደረጉ የሚችሉ ቫሪያብሎች የሚጠሩበት ቦታ ነው። ሌላኛው ደግሞ ሂፕ በስራ ላይ እያለ ያ ማለት ማሎክ ምንለው የሚመደብ ሚሞሪ ነው። በመንገድ ላይ ወይም በስራ መንገድ ላይ ያለበት ሰዓት ማሎክ የሚቀመጥበት። አራተኛው ደግሞ ስታክ የምንለው ወይም ደግሞ የሎካል ቫሪያብሎች እና የፋንክሽን ጥሪዎች ቦታ ሊሆን የሚችልበት ቦታ ስታክ ብለን እንጠራዋለን። ከዛ በመቀጠል ደግሞ አሁን ደግሞ የምንቀጥለው ሚሞሪ ማኔጅመንት ነው። ሚሞሪ እንዴት ማኔጅ እናደርጋለን ወደሚለው ነው። ወይም ደግሞ ሲፒዩ እንዴት አድርጎ ሚሞሪን ኤፊሽንትሊ ሊጠቀም ይችላል ወደሚለው። ከነዚህ መካከል ፕሮሰስ አድሬስ ስፔስስ እና ሲሙሌሽን የምንላቸው ናቸው ያሉት። ከፕሮሰስ አድሬስ ስፔስ ላይ
አንድ ፕሮሰስ በሚሞሪ ላይ ሲቀመጥ ምናልባት በአራት ክፍሎች ይካፈላል። የመጀመሪያው ቴክስት ወይም ኮድ ሴግመንት የምንለው በእነዚህ ቦታዎች ትእዛዝ ወይም ኢንስትራክሽን የሚቀመጡበት ቦታ ነው። ከዛ በመቀጠል ደግሞ ዳታ ሴግመንት ወይም ግሎባል ቫሪያብሎች የሚቀመጡበት ቦታ ነው። ከዛ በመቀጠል ደግሞ ሂፕ ስራ ላይ እያለ ወይ በዳይናሚክ መንገድ ላይ ወይ ማሎክ የሚመደብ ሚሞሪ ነው። ከዛ በመቀጠል ደግሞ ስታክ ነው የሎካል ቫሪያብሎች እና የፋንክሽኖች ኮሊንግ ወይም ደግሞ ኮሊንግ ፋንክሽን የሚቀመጥበት ቦታ ነው። ቀጣይ በመቀጠል ደግሞ ሲሙሌት አድሬስ ስፔስ የምንለው ነው። ከነዚህ ማለት አልጎሪዝሞች ናቸው። ከነዚህ አልጎሪዝሞች መካከል ኮንቲጀስ ፓጊንግ እና ሴግመንቴሽን የምንላቸው ናቸው። ኮንቲጀስ መጀመሪያ አማራጭ አንድን ስንመርጥ ፕሮሰሰሮች በቅድመ ተከተል ባዶ ቦታቸው እንዴት እንደሚይዙ እናያለን እና በየተራ ወይም ደግሞ ሲኩዌንሳቸውን ጠብቆ እንዴት ይቀመጣሉ የሚለውን ነገር እናያለን። ሌላኛው ደግሞ ፓጊንግ ነው። ፓጊንግ አማራጭ 2 ላይ ደግሞ ሎጂካል አድራሽ ወይም ሎጂካል አድሬስን ወደ ፊዚካል አድሬስ በፔጅ በኩል እንዴት እንደሚቀየርም በኮድ እናያለን። ሌላኛው ደግሞ ሴግመንቴሽን፣ በመጨረሻም አማራጭ 3 ላይ የፕሮግራሙን በተለያዩ ክፍሎች ወይም ሴግመንት ከፍለን ቤዝ አድራሻ ወይም ደግሞ ቤዝ አድሬስ በመጠቀም እውነተኛ ቦታውን እንፈልጋለን የሚለው ቀጥታ በኮድ የምናሳያቸው ይሆናል። ተከታተሉ እና አሁን ቀጥታ ወደ የምንሄደው አድሬስ ስፔስ ወደሚለው ነው። ከዛ አድሬስ ስፔስ የሚለውን ከት አድሬስ ስፔስ አልኩኝ። ያው ከአድሬስ ስፔስ ውስጥ ያሉ ኮዶችን ያው በዚህ ልክ ያሳየኛል ማለት ነው። በዚህ ልክ ያሳየኛል። ያው እያየነው ነው። ከዛ በመቀጠል ደግሞ ኦልሬዲ ያኛው ይሄ ኮድ ምንድነው የሚሰራው የሚለው ቅድም ያወራናቸው ነገራቶች የሚከነውነው ራን ስናደርገው ጂሲሲ አድሬስ ዶት ሲ ስፔስ ማይነስ ኦ አድሬስ ብለን እንተር እንጫናለን። ከዛ በመቀጠል ደግሞ ዶት ፎርዋርድ ስላሽ አድሬስ ብቻ እንላለን። ከዛ ሪዛልቱን እናያለን ማለት ነው። ሶ እዚህ ጋር የምታዩት ነገር ኮድ ኦር ቴክስት ሴግመንት አድሬስ አለ። እነዚህ ናቸው አድሬሳቸው እነዚህ ናቸው። ዳታ ሴግመንት አድሬስ አለን። ያው ዳታ ሴግመንት አድሬሳቸው ይሄን ይመስላል። ሂፕ ሴግመንት አድሬሳቸው፣ ስታክ ሴግመንት አድሬሳቸው፣ ቅድም ፕሮሰስ አድሬስ ስፔስ ብለን የጠራናቸው ነገራቶች በእንደዚህ አይነት ኮድ ይከፋፍልልናል ማለት ነው። ሶ በመቀጠል ደግሞ በመቀጠል ደግሞ የምናየው ሲሙሌሽን አልጎሪዝም አድሬስ የምንለው ካት ሲሙሌሽን ዶት ሲ ብለን ውስጡ ላይ ያለው ሲሙሌሽን ውስጥ ያለውን እናያለን። ቅድም እንዳወራ ነው ሲሙሌሽን ውስጥ ኮንቲንጀንስ ፓጊንግ እና ሴግመንቴሽን ብለን የጠራናቸውን አልጎሪዝሞች እንዴት አድርጎ ነው አድሬስ ሊያደርግ የሚችለው የሚለውን ደግሞ ቀጥታ ይሄ ኮድ ተጽፏል ኦልሬዲ። በዚህ ኮድ መሰረት እንዴት አድርገን በኮማንድ እናያለን የሚለው ጂሲሲ ከዛ ሲሙሌሽን ዶት ሲ ማይነስ ኦ ሲሙሌሽን ከዛ ኢንተር ከዛ በትክክል ራን አድርጎልን ማለት ኮምፓይል አድርጎልናል። አሁን በመቀጠል ዶት ስላሽ ሲሙሌሽን ከዛ ኢንተር እንለዋለን ማለት ነው። ኢንተር እንለዋለን። አሁን ሜሞሪ ማኔጅመንት ሲሙሌሽናችን እዚህ ጋር ኮንቲጀንስ አሎኬሽን ነው፣ ፓጊንግ ነው፣ ሴግመንቴሽን ነው ወይ ደግሞ ኤግዚት ነው የሚለውን ያሳየናል። እኛ አሁን ፓጊንግን መረጥ። ፓጊንግ ሲሙሌሽን ኢንተር ቶታል ሜሞሪ ሳይዝ ይለኛል። እኔ 4 አስገባው። ኢንተር ፔጅ ሳይዝ በፔጅ ሳይዝ ስለሚከፋፍል ማለት ነው። ከዛ ቶታል ፔጅ አቬሌብል 1 ነው። ኢንተር ፍሮም ፎር ፔጅ 0 ይለኛል። 1 አስገባው። ኢንተር ሎካል አድሬስ ከዛ ፔጅ ነምበር እና ኦፊስ ሲቲ ወይም ደግሞ ኦፊስ የምንለውን አስገባው። ከዛ በመቀጠል ያው እንዲሁ ኢንተር እያደረግን እንሄዳለን በሚያዘን መሰረት። ከዛ እያያችሁ ነው እንዴት አድርጎ እንትን እንደሚከፋፍለው ወይም ደግሞ አልጎሪዝሙ እንዴት አድርጎ ሜሞሪ አድሬሳቸውን እንዴት እንደሚያስቀምጠው ያው በምናስገባው መሰረት እያያችሁ ነው። ኮንቲጀንስ አሎኬሽን ፈርስት ፊት የምንለው ነምበር ኦፍ ብሎክ ኢንተር ነምበር ኦፍ ብሎክስ ነው የሚለው ኢንተር ነምበር ኦፍ ብሎክስ ከዛ ኢንተር ሳይዝ ከዛ ኢንተር ነምበር ኦፍ ፕሮሰስ ኢንተር ሳይዝ ይለኛል። ከዛ አስገባውለት። በዚህ ልክ ሜሞሪ አሎኬት እያደረገ ይሄዳል።
አሁን የምናየው ደግሞ ከት ሪፕሌስመንት አንደርስኮር አልጎ ዶት ሲ ብለን ውስጥ ላይ ያሉ ኮዶችን ለማየት እዚህ ውስጥ ማለት ሪፕሌስመንት አልጎ ውስጥ ያሉ ኮዶችን እነዚህን እናያለን። ሪፕሌስመንት አልጎ ማለት እና ሲፒዩ እንዴት አድርጎ አንድ ስራ ከአንዱ ስራ ላይ ሪፕሌስ ያደርጋል የሚለውን ፈርስት አውት የሚሉ ነገራቶችን አልጎሪዝሞችን የምናይበት ማለት ነው። ሶ እነዛ ነገራቶች እንዴት ነው ኦፕሬቲንግ ሲስተም በራሱ ጊዜ የሚሰራቸው የሚለውን ነገር እናያለን። ሶ ቀደም ከላይ ያየነውን ኮድ ራሱን እንትን ለማድረግ ኮምፓይል ለማድረግ ስንፈልግ ጂሲሲ ሪፕሌስመንት አልጎ ዶት ሲ ማይነስ ኦ ከዛ ሪፕሌስመንት አንደርስኮር ከዛ ራን አድርጎ ኮምፓይል አድርጎልናል በንጹህ ሁኔታ። ከዛ ራን ለማድረግ ደግሞ ዶት ፎርዋርድ ስላሽ ሪፕሌስመንት አንደርስኮር አልጎ እንለዋለን። ሶ አንተር ዩር ፍሬም ይለኛል። ከዛ በመቀጠል 4 እለዋለሁ እኔ 4 እለዋለሁ። ከዛ በመቀጠል ደግሞ 4 ካልኩት በኋላ ከዛ ያስመርጠኛል። እንደገና 4 አልኩት ፈርስት አውቶ ሚኖችን ያመጣልኛል። ከዛ በመቀጠል ሚኖቹን ካመጣልኝ በኋላ ደግሞ ኦሬዲ በዚህ ሁኔታ እንቀጥላለን። ከዛ በራሱ ጊዜ ያው እንደምታዩት ሲፒዩ በራሱ ጊዜ ሪፕሌስ አድርጎ ስራዎችን እየከፋፈለ ያሳየኛል ማለት ነው። ከዚህ በመቀጠል ደግሞ ለመውጣት ፎር ኢንጂን ያለው ኤግዚት ያደርግልኛል ማለት ነው። ከዚህ በመቀጠል ደግሞ የምናየው ኦሬዲ ፋይል ከት ፋይል አንደርስኮር ኢንፑት ከዛ ዶት ሲ ብለን እነዚህም ኮዶች እዛ የግድ ፋይሉን ካወቅ ነው የፋይሉን ስም ካወቅ ነው እንዲህ በኮማንድ ብቻ ጠርተ ነው እንዲህ ማየት እንችላለን ማለት ነው። ከዛ እንዲህ ካየነው በኋላ ከዛ ኦሬዲ አሁን ምንድነው እንዴት እንደሚሰራ ደግሞ አሁንም ኦሬዲ እንደምናውቀው ኦፕሬቲንግ ሲስተም ነው። ኮድ እንጽፍለታለን። ኮድ እንጽፍለትና እንዴት ኮምፓይል እንደሚያደርግ ያው እንደተለመደው ጂሲሲ ፋይል አንደርስኮር አዮ ማይነስ ኦፍ ፋይል አንደርስኮር አዮ አለ። ከዛ እንተር እንለዋለን። ንጹህ ነው፣ ኮምፓይል አድርጎልናል። ኮዳችን ላይ ምንም ምረር የለም። ከዛ ዶት ፎርዋርድ ስላሽ ፋይል አንደርስኮር አዮ ዶት እንላለን። ሶ እንደምታዩት በዚህ ልክ ይጨርስልናል ማለት ነው። በመቀጠል ደግሞ የምናሳያችሁ ኦሬዲ የመጨረሻው የራሳችንን ፕሮጀክት ነው የምናሳያችሁ። እንዴት ፎርክን ተጠቅመን ፕሮጀክት እንደምንሰራ እንዴት የራሳችን ኮማንድ እንደምንጠቀም ነው የምናሳያችሁ። አሁን ኦሬዲ ያው ተርሚናላችን ከፍተናል። ፎልደሮችንም እንዲያው እንደምታዩቸው ናቸው፣ እነዚህ ናቸው። ከዛ በመቀጠል ያው ይህም እነዚህም ፋይሎች ናቸው። ከዛ ከት ብዬ እዛው ፕሮ መጀመሪያ ጻፍነው እንትን ስላለ ነው ፕሮሼል ዶት ሲ የሚል ኮድ ጽፈናል። ፕሮጀክታችን ማለት ነው የኛ የፕሮጀክት ሼላችንን እዛው የጻፍነው ስላለ ፕሮጀክት ሼል ዶት ሲ ብለን የጻፍነው አለ። ከዛ በመቀጠል ደግሞ ያንን ኮድ ራን ለማድረግ እንደተለመደው ጂሲሲ ሶሪ በጣም ይቅርታ ጂሲሲ
ፕሮ አንደርስኮር ሼል ዶት ሲ ማይነስ ኦ ፕሮ አንደርስኮር ሼል ከዛ በመቀጠል ደግሞ ኦልሬዲ እንትን ኮምፓይል አድርጎልናል። ወደ እንትን እንሄዳለን። ራን ማድረግ ዶት ፎርዋርድ ስላሽ ፕሮ አንደርስኮር ሼል። ያው እንደምታዩት በዚህ ሁኔታ የራሳችንን ኮማንድ ተጠቅመን የራሳችንን ፕሮጀክት ሰርተናል። አሁን እዚህ ውስጥ ሌላኛው ለምሳሌ በመቀጠል ኤልኤስ እንላለን። ያው እዚህ ውስጥ ያሉ ሊስቶች የራሳችንን ኮማንድ እየተጠቀምን ነው። ፒኤስ ነው ፕሮሰሶች ናቸው እነዚህ። ከዛ ከታንና ከት ፎርክ ዶስ ምንም የለንም፣ ግን ብቻ ለሰዓቱ የለንም። ኖ ፋይል ኦ ዳይሬክተሪ ይላል። ስለዚህ በዚህ ሁኔታ እንቀጥላለን። አመሰግናለሁ።